አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ። ዛሬ ከእንቅልፍ ስነሳ አይን አይኗን እያየውን የሳጣፋታ እሷ ባስተማረችን እንድንገራታ ደግሞ አሜን በሉ ልመርቃችሁ። እንደዚህ ቀናችሁ ታወራ ምስጥታችሁ ይመቻችሁ። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሁላችንም እኛ ጂ ፕላስ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የቤት ኮንዶሚኒየም እንደመጡ ኬት አፓርትመንት ምናምን እንደወጣን ምናምን ስታይ ምናምን ስታይ ኦኬ እነዚህ ሰዎች በጣም ተግተዋል ማለት ነው አብረው። እኔ አግብታ ማነው ወልደን ስትገባ ወደ ቤት ዳይመንድ ነው ያደረኩላት። ዳይመንድ ሳረግላት ግን እሺ እዚህ ጋር አንድ ሚስጥር ልናገር። ዳይመንድ ሳረግላት ጣትሽ ላይ ያለው ቀለበት ነበር የገዛውላት ስላልሞላልኝ ነው ማለት ስላልሞላልኝ ጣቷ ላይ ያለውን ቀለበት ቆይ እስቲ እቺን ቀለበት ጠባሻለሽ ብዬ አስወለኳት። ከዛ በኋላ ሄጄ እሱ ላይ ጨምሬ ነው ዳይመንድ ያደረኩት። ገብቷል። ስለዚህ ይሄን ሁላ ነገር አሁን የማወራው የጥያቄው ከባድ ስለሆነ ነው እንጂ አካል ደማማ ጋይስ ላገባ ነው ቤሎ ቼክ እናርግ ምናምን ብዬ ሄድና ከዘብጥሽ ላይ ላገባ አይደለም አውቄ ነው ግን ቤሎ ከፈለጋችሁ እንትና ጋር ነው I could never do something like that. I can't. ሳቂ ይመጣል ማለት እና እንዴት ነው እኔ የምናደድበትን ነገር ሰው ላይ ማረገው ገባችሁ? እሱ ነው ያሳሰበኝ። ያስተላንቺ ምንድን እንደ ሰው ገንዘብ ወርሽ ነው honestly ያ ገንዘብ ገንዘብ ማጣት ደስ አይልም ማለት አብራራው አልፈልግም ማለት የሚብራራ ነገር እንደድነት እኮ መጥፎ በሽታ አይደለም። yes ማለት አላስተባብልም አላመቻመችም ገንዘብ እውነተኛ ደስታ ገንዘብ ነው። እንደ ሰው እውነተኛ ደስታ ኢየሱስ ነው ለኔ ጌታ ለኔ እውነተኛ ደስታ ህይወትም ኢየሱስ ነው። በምድር ግን እንደ ሰው ለምድራዊ ደግሞ ደስታ የሚሰጥ ጠይቁኝ እኔ ፍሉስ ገንዘብም እኮ ደስታ በቃ ካለ አለ ነው። ከምንም የምታመቻምቸው ነገር የለም። ሊኖር ይገባል መስራት አለብን። ምንጥሮም ይሄን ያክልም እንጋጋጠው ምንወርደውም ገንዘብ ለማግኘት ነው። ኦፍ ኮርስ ገንዘብ ኖሯቸው ደስተኛ ያሉን ሰዎች አውቃሉ። እኔ ቤታቸው እጄ ክትፎ እየበላው እነሱ እንጀራ በርጎ የሚበሉ ሰዎች ወይም ደግሞ ዘይት የሌለው ሽሮ የሚበሉ ሰዎችን አይነው አውቃለሁ። ገንዘብ ጤና ላይ ገዛ ይችላል ምናምን ግን ግዴታ ነው በቃ። Best swimmers, you're the magician, but we can't hear them.